ሰላም ሁላችሁም እንኳን ደህና መጣችሁ። በዛሬው ዕለት የተዘጋጀ ነው ፐርማነንት የመኖሪያ ፈቃድን በሚመለከት ሲሆን አንኳር የሆኑ ነጥቦችን በማንሳት መረጃ እናቀርባለን። አንድ ሰው የመኖሪያ ፈቃድ ካለውና ፐርማነንት ፈቃድ ማውጣት ከፈለገ የግዴታ መሟላት ካለባቸው ነገሮች በተጨማሪ ጥሩ ገቢ ወይንም ኢኮኖሚ አቅምና ጥሩ ስነ ምግባር ሊኖረው ይገባል። የፐርማነንት ፈቃዱን ለማግኘት ቢያንስ የመኖሪያ ፈቃድ ኖሮን ለተወሰነ ጊዜ የቆየን መሆን አለብን። በአብዛኛው አሁን ያለንን የመኖሪያ ፈቃድ ለማራዘም ስናመለክት በዛው የመኖሪያ ፈቃድ እናመለክታለን ማለት ነው። የፐርማነንት ፈቃድ ማመልከቻው ወይም ፕሮሰስ ዛሬ ባለን የመኖሪያ ፈቃድ ይወሰናል ማለት ነው። ስለዚህ ዛሬ እነዚህን የተለያዩ የፈቃድ አይነቶችን እያነሳን ፐርማነንት ፈቃድን ለማመልከት ማሟላት የሚጠበቅብንንና አንኳር የሆኑ መረጃዎችን እናካፍላለን ማለት ነው። አንድ ሰው በትዳር እዚህ ስዊድን ሀገር ከመጣ በኋላ ፐርማነንት ኦፖልሲልስቶንድን እንዴት ያመለክታል የሚለውን ይሆናል። በስዊድን አንድ ሰው እንግዲህ በስዊድን ቢያንስ ለ3 ዓመት የመኖሪያ ፈቃድ ከነበረ አሁን ያለውን ማለት ኦፖልሲልስቶንዱን ወይም ፈቃድ ለማራዘም አንድ ሰው ሲያመለክት በተያያዥነት የቋሚ የመኖሪያ ፈቃድ ወይም በስዊዲሽ ፐርማነንት ኦፖልሲልስቶንድ የምንለው ማለት ነው ማመልከት ይችላል። ቋሚ የመኖሪያ ፈቃድ ለማግኘት አብዛኛውን ጊዜ የተወሰኑ መስፈርቶችን ማሟላት ይገባናል ወይም ይኖርብናል ማለት ነው። ለምሳሌ አንድ ሰው ራሱን የቻለ ማለትም ሌሎች የኑሮ ወጪዎችን ለመሸፈን የሚያስችል ገቢ ሊኖረው ይገባል። ምንም ወንጀል ያልፈጸመ መሆን አለበት። በማህበረሰቡ ህይወት ውስጥ መሳተፍ ማለትም አስፈላጊ የሆነ በመቋቋሚያ ፕሮግራሞች ውስጥ መሳተፍ ይኖርበታል። እንግዲህ እነዚህ ከላይ የዘረዘርኳቸው ምንድናቸው? የመስፈርቶች ናቸው ማለት ነው። ቋሚ የመኖሪያ ፈቃድን ለማመልከት የሚያስችሉ መስፈርቶች እዛ ላይ የተገለጸውን ነው ከላይ የጠቀስኩት። በተጨማሪም አንድ ሰው እንግዲህ ምንም እንኳን እነዚህን ከላይ የተጠቀሱትን ወይም የተዘረዘሩትን ባያሟላ እንኳን ማለት ክራቦች ወይም ደግሞ የተጠቀሱትን እንትኖች ባያሟላ እንኳን ኦፖልሲልስቶንድ እንኳን ማለት ክራቦች ወይም ደግሞ የተጠቀሱትን እንትኖች ባያሟላ እንኳን ኦፖልሲልስቶንዱ ወይም የመኖሪያ ፈቃዱ ሊራዘምለት ይችላል ማለት ነው። በሁለተኛ ደረጃ ደግሞ ምንድነው? ሌላው ደግሞ ምንም እንኳን የመኖሪያ ፈቃድ ከተሰጠው ሰው ጋር መኖር ባይቻል ወይም ደግሞ ከተለያዩ እንግዲህ ስለ በትዳር የመጣን ሰው ነው እያወራሁ ያለሁትና ቋሚ የመኖሪያ ፈቃድን ማመልከት ይችላል። ነገር ግን መስፈርቶች አሉት እነዚህም ማለት ነው። እነዚህም መስፈርቶችን እንደሚከተለው አብራራዋለሁ። በስዊድን ሀገር ውስጥ ቢያንስ ለ3 ዓመት የመኖሪያ ፈቃድ ከነበረው እና ሌሎች መስፈርቶችን ካሟላ። ሁለተኛው በቂና ዘላቂ ራስን የሚያስችል ገቢ ሊኖረው ይገባል። ሶስተኛ በስዊድን ውስጥ አንድ ሰው በኃላፊነት የተሞላ ህይወት እየኖረ ከሆነ ይሄም ማለት ምንድነው? ወንጀል ያልፈጸመ ከሆነ። ይህን ሁሉ የዘረዘርኳቸው በአጠቃላይ ግንኙነቱ ካለቀ ባለትዳሮች ማለት ነው ከተቋረጠ ግንኙነቱ ከላይ የተጠቀሱትን መስፈርቶች ካሟላ ቋሚ የመኖሪያ ፈቃድ ማግኘት ይችላል። እንግዲህ ይህንን ከላይ የተጠቀሰው መስፈርቶች ቋሚ የመኖሪያ ፈቃድ አያሟላ ከተገኘ ኢሚግሬሽን በርከት ፈቃዱን ሊሰርዘው ይችላል ማለት ነው። አመሰግናለሁ።
ቀጣዩ በስራ ፍቃድ ስራ ፍቃድ ያለው ሰው ወይንም ደግሞ የመኖሪያ ፍቃድ ኖሮት ስራ ፍቃድ ያለው ሰው እንዴት ፐርማነንት ፍቃድ ማግኘት ይችላል? ምንስ ነው የሚጠበቅበት የሚለውን እኔው ራሴ አጠር አድርጌ ለመናገር እሞክራለሁ። ያው እኔም ፎከስ የማደርገው የሚያስፈልጉ መስፈርቶች ላይ ነው። ምክንያቱም ኦልሬዲ ያ ሰው 4 ዓመት በስራ ፍቃድ ኖሯል። ስለዚህ አሁን ፐርማነንት ፍቃድ ሊጠይቅ ነው። ስለዚህ ምንድን ነው ቋሚ የመኖሪያ ፍቃድ ለማግኘት የሚያስፈልጉ መስፈርቶች የሚለውን ነጥቦችን አነሳለሁ ማለት ነው። ቋሚ የመኖሪያ ፍቃድ ለመሆንና በአጠቃላይ ፋይናንሻሊ በገንዘብ ራሳችን ማኖር የምንችል መሆን አለብን የሚለውን እያብራራሁኝ ነበረ። እሱ ላይ ተቀጣሪ ሆነን ወይንም እየሰራን ወይንም ደግሞ በግል ስራ እየሰራን ገቢ የሚኖረን መሆን አለብን። መስፈርቶችን የሚያሟላ ይህንን መስፈርት የሚያሟላ ከሆነና አጠቃላይ ገቢው ራሳችንን በገንዘብ ለመደገፍ በቂ ከሆነ ከአንድ ወይንም ከዚያ በላይ ለምሳሌ ዴልቲድስ ወይንም ደግሞ ፓርት ታይም ስራዎችን ገቢ ማካተት ይቻላል ማለት ነው። ሶስተኛው ራሳችንን ሰፖርት የምናደርግበት ሁኔታ ዘላቂና አስተማማኝ መሆን አለበት። ይሄ ማለት ዘላቂና አስተማማኝ የሚሆነው ያው ዴፊኒትሊ ቋሚ የሆነ ፖዚሽን ሲኖረን ማለት ነው። ቋሚ የሆነ ፖዚሽን ከሌለን ግን ገቢው አስተማማኝ ስለመሆኑ ሚግራሽንስቨርኬት ግምገማ ያደርጋል ማለት ነው። ሌላው ደግሞ ወደፊት ሌላ ስራ ወይንም ከፍተኛ ገቢ የማግኘት እድሎች ላይ በመመስረት ፐርማነንት ፍቃድ ማግኘት አይቻልም። ያው ወደፊት እንዲኖረኛል ይሄን ላገኝ እችላለሁ በሚል ፐርማነንት ፍቃድ ማመልከትም አይቻልም፣ ማግኘትም አይቻልም። ሌላው ደግሞ መቼ ነው ገቢያችን እንደ ትክክለኛ ገቢ የሚቆጠረው? የሚጠበቅብንን ገቢ እንደ ትክክለኛ ገቢ መቆጠር መቻል አለበት። መቼ ነው ገቢያችን እንደ ትክክለኛ ገቢ የሚቆጠረው? ህጋዊ ከሆነ ቅጥር ታክስ ወይንም ቀረጥ የተከፈለበት መሆን አለበት። ካልሆነ ግን ገቢው ያልተገለጸ ወይንም ደግሞ ዲክሌር ያልተደረገ ገቢ እንደ ገቢ አይቆጠርም ማለት ነው። ስለዚህ ገቢያችን እንደ ትክክለኛ ገቢ እንዲቆጠር ታክስ የከፈልንበት መሆን አለበት። ሌላኛው ነጥብ የገቢያችን መጠንን በሚመለከት ደግሞ ገቢያችን ታክስ ከከፈልን በኋላ ከፍ ያለ መሆን አለበት። ምክንያቱም ብዙ ነገር የምናወጣቸው ወጪዎች ስላሉ እዛ ላይ የመክፈል ወይንም ደግሞ የማኖር ግዴታ ይኖርብናል ማለት ነው። ያንን ማድረግ የሚችል አቅም ያለን መሆን አለብን ማለት ነው። ለምሳሌ ለቤት ክራይ ከከፈልን በኋላ ትርፍ ብር ሊኖረን ይገባል። ያ ማለት ያ ትርፍ ብር የሚባለው ለምግብ፣ ለቴሌፎን ወይንም ደግሞ ኤሌክትሪክሲቲ፣ ኢንሹራንስ ምናምን የሚባሉ ክፍያዎች የሚሸፍን መሆን አለበት ማለት ነው። ከቤት ክራይ የተረፈን ብር እዛ ላይ የሚውል መሆን አለበት። በ2025 የወጣው ህግ ምንድነው የሚለው? ለአንድ ብቻውን ለሚኖር አዋቂ ሰው 6186 ብር በየወሩ ሊኖረው ይገባል። ይሄ ማለት ቅድም እንደጠቀስኩት የቤት ክራይ ከከፈልም በኋላ ማለት ነው ሊኖረው ይገባል ይላል። ልጆችም ካሉ ለልጆች ወጪ የሚሸፈን በቂ ገቢ ሊኖረው ይገባል ማለት ነው ያ ሰው። ሌላው ነጥብ ደግሞ መቼ ነው እንደ ገቢ የማይቆጠሩት? ምን ሲኖር ነው? ምን አይነት ነገሮች ናቸው እንደ ገቢ የማይቆጠሩት? አንደኛው ከቤተሰብ አባል ውስጥ የሚገኝ ገቢ ለአመልካቹ እንደ ገቢ አይቆጠርም። የራሱ ገቢ ላይ ተመስርቶ ነው የሚጠበቅበትን ማሟላት ያለበት ማለት ነው። ስለዚህ ከሱ ቤተሰብ አባል ውስጥ ያለ ገቢ ለሱ እንደ ገቢ አይቆጠርም ማለት ነው። ሌላው ደግሞ ከስርዓት ሆነን አካሳ ወይንም ደግሞ ከአክቲቪቲስ ያሸትኝ የሚገኝ ገንዘብ እንደ ገቢ አይቆጠርም። ሌላኛው ደግሞ በእርዳታ ወይንም ደግሞ ስኮላርሺፕ የምናገኝ ከሆነ ያ ገንዘብም ቢድራግም ካለ እንደ ገቢ አይቆጠርም። ሌላኛው ደግሞ ከአርቤት ፎርሜድሊኘን ወይንም ደግሞ ከፎርሼክኒንግ ካሳ የሚከፈል ገቢም እንደ ገቢ አይቆጠርም ማለት ነው። ይሄ እንግዲህ አሁን ፐርማነንትን ለሚያመለክት ሰው የሚጠበቅበት ነው ማለት ነው። ራሱን ፋይናንሻሊ ሰፖርት እንደሚያደርግ ማሳየት የማይጠበቅባቸው አካላት አሉ። እነዛ አንደኛ ፈቃዱን በሚያመለክትበት ወቅት እድሜው ከ18 ዓመት የሆነ ልጅ ፋይናንሻሊ ሰፖርት እንደሚያደርግ ማሳየት አይጠበቅበትም ማለት ነው። ሌላው ደግሞ ፔንሽን ተከፋይ ከሆነ እሱም አይጠበቅበትም። ሶስተኛ ደግሞ በልዩ ወይንም በተለየ መልኩ ራስን በገንዘብ መደገፍ የማይችል ከሆነ ለምሳሌ በበሽታ ሊሆን ይችላል እና በተለያየ መንገድ
ፈቃድን ማለት ይሄንን ክራይቴሪያ ማሟላት አይጠበቅበትም ማለት ነው። የአካል ጉዳተኛም ከሆነ ለምሳሌ አይመለከተውም ማለት ነው። የመጨረሻው ደግሞ የሚጠበቅብን ነጥብ ጥሩ ስነ ምግባር ኖሮን የምንኖር መሆን አለብን ማለት ነው። ያው ወደፊት ወንጀል ሊሰራል ተብሎ የሚገመት ሰው መሆን የለበትም ማለት ነው። ይሄ ያው ከአመልካቹ የሚጠበቅበት ሁኔታ ነው የጠቀስኩት። የቤተሰብ አባል ካለው ደግሞ የቤተሰብ አባሉ ፐርማነንት ፍቃድ ለማግኘት ማሟላት ያለባቸው አንደኛ የመኖሪያ ፍቃድ ቢያንስ ለ3 ዓመት የነበራቸው መሆን አለባቸው የቤተሰብ አባላት ማለት ነው። ሁለተኛ ከቤተሰብ አባል ውስጥ እድሜያቸው ከ18 ዓመት በላይ የሆኑ ካሉ እነሱም ፋይናንሻሊ ራሳቸውን ሰፖርት እንደሚያደርጉ የሚያሳይ ማስረጃ ማቅረብ አለባቸው ማለት ነው። ሶስተኛ እነሱም ቅድም እንዳልነው በጥሩ ስነ ምግባር ወይንም ባህሪ ያላቸው መሆን አለባቸው ይላል። ስለዚህ እነዚህን ስናሟላ ፐርማነንት እናመለክታለን ማለት ነው። ስለዚህ ፐርማነንት በስራ ፍቃድ ፐርማነንት የሚያመለክት ሰው የሱ ፍቃድ ከታየ በኋላ ነው ታይቶ የሱ ፐርማነንት ከተፈቀደለት በኋላ ነው ወደ ቤተሰብ ጉዳይ የሚመጡት ማለት ነው። ከዛ የቤተሰቡን ደግሞ በተለየ መልኩ ያዩታል ማለት ነው። ስለዚህ ይሄን ይመስላል የኔ ነጥብ። የፒኤችዲ ወይም ዶክተሬት ሪሰርች ተማሪዎች በምን መልኩ ስዊድን ሀገር ውስጥ በቋሚነት ለመኖር ፈቃድ ለማግኘት ምን ማሟላት አለባቸው የሚለውን በተወሰነ መልኩ ማብራሪያ ለመስጠት ሞክራለሁ። እንግዲህ ዋና ማሟላት ከሚጠበቅባቸው ነገሮች አንደኛው ለ4 ተከታታይ ዓመታት የዶክተሬት ተማሪ ሆኖ ወይም በጥናትና ምርምር ሪሰርች ሆኖ የቆየ መሆን ይጠበቅበታል። ሁለተኛው ስዊድን ሀገር ለመኖር እቅድ ያለው ያ ማለት ኑሮውን መስርቶ ስዊድን ውስጥ በደንብ ለመኖር ያሰበ ግለሰብ መሆን አለበት። ሶስተኛው በቂ የሆነ ገቢ ኖሮት ህይወቱን መምራት የሚችል ወይም ደግሞ በቂ የሆነ ፋይናንሻል ኢንካም ያለው ይህ ማለት ራሱንም በደንብ አድርጎ አስተዳድሮ መኖር የሚችል ማለት ነው። ቀደምም ሀዋ ለመጥቀስ ሞክራለች በተወሰነ መልኩና ያ ፋይናንሻሊ በቂ መሆን የሚያስችል መሆን ይጠበቅበታል። አራተኛ ከህብረተሰቡ ጋር ጥሩ ቁርኝት ፈጥሮ መኖር የሚችል ወይም ደግሞ ኢንቲግሬሽን ዊዝ ሶሳይቲ የምንለው ማለት ነው። የሀገሪቱን ህግና ደንብ ተቀብሎና አክብሮ መኖር የሚችል መሆን አለበት። ይህ ማለት ያው ከማህበረሰቡ ጋር ያለው ሲስተም ተከትሎ አብሮ መጓዝ የሚችል ያው ብዙ በዚህ ጉዳይ ላይ ዲና አንስታበታለች። ከወንጀል ነፃ የሆነ የሀገሪቱን ህግ ተከትሎ በስርዓት መኖር የሚችል መሆን ይጠበቅበታል። እነዚህ ለአንድ በፒኤችዲ ወይም በዶክተሬት የመጣን ተማሪ ብቁ ያደርገዋል ማለት ነው እነዚህን ሲያሟላ። በሚቀጥለው በኢሚግሬሽን ኤጀንሲ አመልካቹ የሚያቀርባቸው ማስረጃዎች አሉ ያው ሲያመለክት ማለት ነው። ከነዚህ አንደኛው ሁሉ ማስረጃዎች ኦሪጂናል እና ኮፒ ማያያዝ እንዲሁም በእንግሊዘኛ ወይም በስዊዲሽ የተተረጎመ መሆን አለባቸው። ይሄ ማለት ያው ተተርጉሞ ሁሉ ማስረጃ በፊት የነበሩት ማስረጃዎች የተጠቀመባቸው በስዊዲሽ እና በእንግሊዘኛ መተርጎም ይኖርበታል ማቅረብ አለበት። ሁለተኛ የሚቀርቡ ሁሉ ማስረጃዎች በቀላሉ ሊታዩ የሚችሉ መሆን አለባቸው። ያ ማለት ያው ስርዝ ድልዝ የሌለው ወይ ደግሞ ትንሽ ብለርድ ያልሆነ ወይም ማይታይ መሆን የለበትም እና ቪዚብል መሆን ይጠበቅበታል ማለት ነው። ሶስተኛው ጊዜው ያላለፈበት ፓስፖርት ያ ማለት ከ6 ወር ጊዜ በላይ ቫሊድ የሆነ አገልግሎት ላይ መዋል የሚችል ፓስፖርት፣ ቀደም ሲል በዩኒቨርሲቲው የተቀበለበትን የውሳኔ ማስረጃ ወይም አድሚሽን የምንለው ማለት ነው ማለት በትምህርት ወይም በጥናት ላይ ባለበት ጊዜ የሚያሳይ ማስረጃ፣ የዶክተሪያል ሪሰርች ወይም ጥናት ወይም ምርምር ሰርቲፊኬት ያው ትምህርቱን ጨርሶ ያገኘውን የተቀበለውን ከዩኒቨርሲቲው ማስረጃ፣ እንዲሁም የገቢ ምንጭ ማስረጃዎች ለምሳሌ ደሞዝ ሊሆን ይችላል፣ የስራ ቅጥር ኮንትራክትም ሊሆን ይችላል፣ የመንግስት ድጋፍም ከሆነ ከመንግስት ድጋፍ የሚያገኝበትን ማስረጃዎች እና እንዲሁም ተመሳሳይ የሆኑ ነገሮችን ማቅረብ ይጠበቅበታል። ሌላው
እና የመጨረሻው ሊሆን የሚችለው አመልካቹ የቤተሰብ አባላት ካሉት ወይም አብረው የቤተሰብ አባላት አካቶ ለማመልከት ይችላል። ይህ ማለት ከ18 ዓመት በታች ላሉ ሙሉ ወጪያቸውን የሚሸፍን ገቢ ሊኖረው ይገባል። ከ18 ዓመት በላይ ላሉት ግን ራሳቸው ወጪያቸውን የሚሸፍኑበትን ማስረጃ ማቅረብ ይጠበቅበታል ማለት ነው። ሌላው ፓስፖርት ኮፒ ያው እንደዛው ተመሳሳይ ነው። እሱ ሲያመልክት የሚያቀርበው ነገር ለነዛም አብሮ በተያያዥነት ማስገባት ይኖርበታል። ፓስፖርት ኮፒ የቤተሰብና ግንኙነት የቤተሰብ ግንኙነትን ወይም ቁርኝትን የሚያሳይ ማስረጃዎች ለምሳሌ በጋብቻ ከሆነ የጋብቻ በዝምድና ከሆነ የዝምድና እና እንደ ተመሳሳይ የሆኑ ማስረጃዎችን የሚኖርበትን የቤት ኪራይ ውል ይህም ደግሞ በቤት ኪራይ ከሆነ የሚኖረው የቤት ኪራይ ውል በግዥም ከሆነ ተመሳሳይ ማስረጃዎችን ለኢሚግሬሽን ኤጀንሲ አያይዞ ማቅረብ ይኖርበታል ማለት ነው። ይሄንን ይመስላል መረጃው። አጠቃልዬ ለማቅረብ ሞክሬያለሁ። በጣም አመሰግናለሁ። አንድ ሰው በጥገኝነት መኖሪያ ፍቃድ ያለው ማለት ነው እንዴት አድርጎ ቋሚ የመኖሪያ ፍቃድ ያገኛል የሚለው ነው። ያው በአብዛኛው በጥገኝነት መኖሪያ ፍቃድ ሰው ሲያገኝ ጊዜያዊ ፍቃድ ነው የሚሰጠው። እስከ 2 ዓመት 1 ዓመትም ሊሆን ይችላል እንደ ሁኔታው ማለት ነው። 3ም ሊሆን ይችላል በነገራችን ላይ ግን ያው ፐርማነንት አይደለም በአብዛኛው መጀመሪያ የሚሰጠው። ስለዚህ ያ የመኖሪያ ፍቃድ ከመውደቁ በፊት ለማራዘም ይችላል ማለት ነው። ያ የመጣበት የተሰጠበት ኬዝ ቀጣይነት ካለው ማለት ነው። በአገሩ ላይ በነበረው ችግር ሊሆን ይችላል በተለያየ ፍቃድ የተሰጠበት ምክንያት አሁንም ካለ መኖሪያ ፍቃዱ ከመውደቁ ቢያንስ 2 ወር ቀደም ብሎ ለማራዘም ማመልከት ይኖርበታል ማለት ነው። እንደገና ደግሞ ያ ስዊድን ሀገር በጥገኝነት መኖሪያ ፍቃድ የነበረው ሰው ከ3 ዓመት በላይ በመኖሪያ ፍቃድ የቆየ ከሆነ ልክ ለማሳደስ ማመልከቻ ሲያስገባ ለቋሚነትም የመኖሪያ ፍቃድ መጠየቅ ይችላል ማለት ነው። ስለዚህ ያን የሚያደርገው መጀመሪያ የመኖሪያ ፍቃድ ያገኘው በጥገኝነት ሊሆን ይችላል ወይም ደግሞ በጥገኝነት መኖሪያ ፍቃድ ያለው ሰው ጋር የቤተሰብ አባል ሆኖ የሚኖር ሰው ሊሆን ይችላል ወይም ደግሞ በሰብአዊነት መኖሪያ ፍቃድ ያገኘ ሊሆን ይችላል። ለምሳሌ በጤና እክል ምክንያት ማለት ነው። እና ቋሚ የመኖሪያ ፍቃድ እንዲሰጠው ማሟላት ያለባቸው ነገሮች የመጀመሪያው ቢያንስ ለ3 ዓመት በመኖሪያ ፍቃድ የኖረ መሆን አለበት። ሁለተኛ ደግሞ ፍቃዱን ለማራዘም መመዘኛውን ማሟላት አለበት። በሶስተኛ ደረጃ ደግሞ በኢኮኖሚ ራሱን የቻለ መሆን አለበት። በኢኮኖሚ ራሱን የቻለ ሲባል ሀዋም ጠቅሰዋለች። የቤት ኪራዩን ከፍሎ ለአንድ አዋቂ ሰው በ2025 የወጣው ምንድነው 6186 ብር ሊቀረው ይገባል። ለአንዳንድ ለቀለብና ለተለያዩ ነገሮች ማሟያ የሚሆን ማለት ነው። ምናልባት ያ ሰው ለልጅ ተቆራጭ የሚያደርግ ከሆነ ልጁ ከሱ ጋር የማይኖር ቢሆንና የልጅ ቀለብ ወይም ደግሞ ተቆራጭ የሚያደርግ ከሆነ ደግሞ ያም ከዛ ከወጪው ላይ ይታሰባል ማለት ነው። ሌላ ያው ደሞዝ ሊኖረን ይገባል። ሀዊም ጠቅሰሽዋል ከዚህ በፊት ያው ከይሄ በአርቤስፈመን ቅጥር የምናገኛቸው አሉ ኒስታርት ዮብ ኢንትሮዳክሽን ዮብ እሱ እንደ ገቢ ወይም አይታይም ማለት ነው። እንደዚሁም ይሄ ፌደራል ሌግ የምንለውም እንደ ገቢ አይታይም። ምናልባት አንድ ሰው ቋሚ ስራ ካለውና ግን የወላጅ እረፍት ላይ ካለ በፌደራል ሌግም ቢያመለክት ይችላል። ምክንያቱም ያ ሰው ከእረፍቱ በኋላ ወደ ስራ እንደሚመለስ ስለሚታወቅ ማለት ነው።
እና ይሄን ይመስላል በእኔ በኩል ያለው። በመጨረሻ ግን በምንዘጋዋለሁኝ የቋሚ የመኖሪያ ፍቃድ ሊሰረዝ እንደሚችል ማወቁ በጣም ጥሩ ነው። ሁለት ምክንያቶች ሊኖሩ ይችላሉ ቋሚ የመኖሪያ ፍቃድ ሊሰረዝበት የሚችል። አንደኛው ያ ሰው ስዊድን ሀገር እያልኖረ እንደሆነ ከታወቀ፣ ሁለተኛው ደግሞ ከስዊድን ሀገር ወጥቶ ለረጅም ጊዜ የቆየ የነበረ መሆኑን መረጃ ከደረሰ። በአብዛኛው ያው አንድ ሰው ስዊድን ሀገር እየኖረ አይደለም ተብሎ የሚታሰበው ከስዊድን ሀገር ወጥቶ እስከ 6 ወር ድረስ ሌላ ቦታ ከቆየ ማለት ነው። በዚህ በሁለቱ ምክንያት የቋሚ የመኖሪያ ፍቃድ ሊሰረዝ ይችላል። ይሄ ነበር ከኔ ጋር የነበረው መረጃ። አመሰግናለሁ። ይቅርታ አንድ መረጃ ነበረ የረሳሁት ግን ጽፌው ነበርና እሱ ኢኮኖሚ ራስን መቻል የሚለው ላይ ማለት ነው። አንዳንድ ጊዜ ምን ይሆናል አንድ ሰው የመኖሪያ ፍቃዱ ወድቆ እያለ ወይም ዘግይቶ ማለት ነው ሳያመለክት ፕሮሰሱ ላይ እያለ መስራት አይችልም። ምክንያቱም ህገወጥ ነው የሚሆነው። ስለዚህ ሳያመለክት መመዘኛውን አሟላ ሊባል አይችልም ስራም እያለው ማለት ነው። ስለዚህ ጥንቃቄ ያስፈልጋል። መኖሪያ ፍቃዳችን ሳይታደስ ማለት ነው መሀከል ላይ ጋፕ መኖር የለበትም። ስራም እያለን ተከታታይነት ሊኖረው ይገባል። ምናልባት ካመለከትን በኋላ ፕሮሰሱ ሊዘገይ ይችላል። እሱ የኛ ችግር አይደለም። ግን ማመልከት ያለብን መኖሪያ ፍቃዳችን ሳይወድቅ በፊት መሆን አለበት። ይሄንን ነበር የረሳሁት። አመሰግናለሁ። ጥሩ ፖይንት ነው። አይ ቲንክ እሱም ራሱ አፌክት ያደርጋል። ስለዚህ 2 ወር ቀደም ብሎ ማመልከት አለብን ማለት ነው። አመልክተን ግን ኤክስፓየርን ቢያደርግ ስራችንን እየሰራ መቀጠል እንችላለን ኬዛችን እስኪታይ ማለት ነው። ዘይነብ ያነሳሽው ጥሩ ፖይንት ነው። ዘይነብ ታንኪዩ በጣም እናመሰግናለን ስላዳመጣችሁን። ዛሬ ያዝናቸው ነጥቦች እነዚህ ናቸው። በአብዛኛው መረጃ ዌብሳይቱ ላይ ስላለ እና በቀላሉ ማግኘት ስለሚቻል አላወራናቸውም። አይ ቲንክ ፕሮግራማችን እዚህ ላይ ያቆማል። ለዛሬ ይሄን ይመስላል። መልካም ሳምንት።